እግዚአብሔር ይስጥልን። እኛ መጀመሪያ ፈጣሪን እናመሰግናለን። ተፈጣሪ በታች ደግሞ አንቺን እናመሰግናለን። እግዚአብሔር ይስጥሽ። መውደቅ ያጣው ልጆቼ መውደቅ ያጣው በየቦታው ስንት ናችሁ? ስንት ቤተሰብ ናችሁ ሲልም 5 ቤተሰብ ለ5 ቤተሰብማ ቤት ኪራይ አናከራይም እያሉ በየጫካው ዞር ነበር እና መድኃኒዓለም ክርስቶስ በአንቺ ተመስሎ ይሄን እዚህ ድረስ አደረስሽልን እና ሰላም ጤና ይስጥልኝ። ሲስተር አዱኛ ነኝ። ዛሬ የቡሄ በዓልን አስመልክተን አንድ ቤተሰብ ጠይቀን እንመጣለን። አብረን እየደረስን ነው። ተከተሉኝ። እንግዲህ ህፃኗ ታቀኛለች፣ እየሮጠች መጣች ወደ እኔ። ከዛ እናትየዋም ወጣች፣ ገባሁ። ቡናው እየተጨጨሰ ነው። በደንብ ደስ ብሏቸዋል። በቃ እየተዘጋጁ ነው። እኔ ስሄድ በጣም ደስ ብሏቸው ስለነበረ ጨስጨስ አደረጉ ቡናቸውን። እኔም ዳቦ ይዤ ሄጄ ነበረ። ዛሬ ቡሄ በዓል ስለሆነ እየመረቁ እያመሰገኑኝ ነው። የተደረገላትን ሁሉ እኔ መጀመሪያ ላይ ከንቲባ ችሎት ላይ ይዤ ሄጄ ይህንን ያሉበትን ቦታ እንዲወሰንላቸው ያረኩትን ለጎረቤቶች ለሁሉም እየተናገረች ነበር። አባታችንም እዚህ ጋር እየመረቁ ነበረ። በአጋጣሚ ቪዲዮ ስቀርጽ ድምጽ ስለጠፋብኝ ነው እንጂ በጣም እየመረቁ ነው አባታችን። ከዛ በአባቶች ዳቦ ተባረከና በደንብ ተማትቦ ጸሎት ተደርጎበት ዳቦ ተቆረሰ። ከተቆረሰ በኋላ ለሁላችንም ያዝንና ዳቦአችን ልጆች መጨፈር ጀመሩ። ሆያ ሆዬ ሆያ ሆዬ እዚያ ማዶ ሲጨሰ አጋፋሪ ይደግስ ያችን ድግስ ውጭ ውጭ በድንቅ አልጋ ተገልብጭ ያቺ ድንቅ አልጋ አመመኝ ያላንድ ሰው አታሰኛ። ሆያ ሆዬ ጉዴ ጨዋታ ነው ልማድ ሆያ ሆዬ ጉዴ ጨዋታ ነው ልማድ አውደ ዓመት ዓመት ገምና ዓመት ያሳሰበሽን እስከ መጨረሻ እንደነ አብርሃም እንደነ ይስሐቅ እንደነ ያዕቆብ የተባረከ የተቀደሰ ዘር ይፍጠርልሽ። አሜን። ውለሽ ግቢ ድንግላለው ትበልሽ። አሜን። በዛ የተኩሉ የጭንቃ አማላጃችን መሬትና ሰማይ የማይሸከመውን እሳቱን መላእክት ሐዋርያት የማይጠጉትን እሳቱን በማህፀኑ ይዛዚ የደረሰች እንደዚህ ብትቀደስ ነው እና አሁንም ይሄንን የስተመጨረሻ ረስ ያስጨርሰሽ የስተመጨረሻ ረስ በጎ ስራሽን መድኃኒዓለም ክርስቶስ አለው በስጋ አለው በነፍስ ይበልሽ። ዘርሽ ይባርክልኝ። እንደነ አብርሃም እንደነ ይስሐቅ የተባረከ የተቀደሰ ዘር ይፍጠርልሽ። የእንቧይ ዘር ያርግልኝ ዘሮች። አሜን። ዳቦ